አብርሽ ከአዲሱ ውሽማው ጋር ዱባይ መጣ እየተባለ ነው። ይሄ ነገር እውነት ነው ወይ? ወደ ቤተሰቦች ያው ወደ እናንተ ማመጣው አዳዲስ ነገር ትኩስ የሆነ ነገር ነው ወደ እናንተ ይዤላችሁ የሚመጣው ማለት ነው። በጣም የሚገርም ነው። ታስታውሳላችሁ ሩታና አብርሽ መርከብ ላይ ነው የተጋቡት። መርከብ ላይ ተደግሶ እልል ተብሎ አሸሸ ገዳሜ ተብሎ የመዳም ቅመሞች ተሰብስቦ ያንን ባደረገበት ሁኔታ አሁን ደግሞ ውሽማውን ዱባይ ይዞ ሳይመጣ አይቀርም። ያው ልክ ሩታን እንዳደረገችው ይሄ ደግሞ በተሻለ መልኩ ሆኖ መርከብ ላይ ፏ ብትን እያሉ ነው። ውድ ቤተሰቦች ይሄ ነገር ነገ ትክክለኛውን ከነ ቪዲዮ ይዤላችሁ እመጣለሁ። ዛሬ ፎቶቸውን እጄ ላይ እየደረሰኝ የሩታ ደጋፊ የሆናችሁ የዚህ የካርቶን አፍ ይቅር በሉኝ። እኔ ስለማልወደው ነው የሚያደርጋቸው ነገሮች ምንም ስለማይመችኝ ነው። ይቅርታ። በጣም ለንግግሬ ሁኔታ እኔ በጣም ነው የሚገርመኝ። እሱ ሁኔታ በጣም ነው የሚገርመኝ። ነገ ለየት ያለ ቪዲዮውን ይዤላችሁ እመጣለሁ ውድ ቤተሰቦች።